በጣም ብዙ ሰው ፊት ለማጽዳት ምን አይነት ሴራቪ ልጠቀም፣ የፊት መታጠቢያ ምን አይነት ልጠቀም ይላል። ሴራቪን ማለት ነው። የትኛው ለምን አይነት ቆዳ እንደሆነ ላስረዳችሁ። የመጀመሪያው ሃይድሬቲንግ ፌሻል ክሊንዘር ነው፣ ከላይ የምትመለከቱት ማለት ነው። ይህንን መጠቀም ያለበት ሰው ደረቅ ቆዳ ያለው እንዲሁም ደግሞ ኖርማል ቆዳ ያለው፣ ቶሎ ግን የሚቆጣ ቆዳ ያለው ሰው ይህንን መጠቀም ይችላል ማለት ነው። በውስጡ ሃይሉሮኒክ አሲድ እንዲሁም ደግሞ ሴራማይድ ስላለው ቆዳ ላይ ያለውን ቅባት ሙሉ ለሙሉ ስትሪፕ ሳያደርግ ወይም ደግሞ ሳያነሳው ይሄ ፊትን ያጸዳል ማለት ነው። ሁለተኛው ደግሞ ፎሚንግ ክሊንዘር ነው። ይህንን መጠቀም ያለበት በጣም ቅባታማ ቆዳ ያለው ወይም ደግሞ ቅባታማ ቆዳ ያለው ፊት ያለው ሰው ይህንን መጠቀም ይችላል። በውስጡ ኒያሲናማይድ እና ሴራማይድ በውስጡ ይገኛል። ይህም ደግሞ ፊት ላይ ያለውን ኤክሰስ የሆነ ወይም ደግሞ ብዙ የሆነ ቅባትን ያነሳል ማለት ነው በምታጠቡበት ጊዜ። ቀጣይ ደግሞ ሪኒዊንግ ሳልሲሊክ አሲድ ክሊንዘርን መጠቀም ያለበት ሰው የተወሰነ ብጉር ፊቱ ላይ ያለበት ነው። ነገር ግን በጣም ፊቱ እንዳይጎዳ የሚፈልግ ሰው ወይም ደግሞ ሳልሲሊክ አሲድ ኮንቴንቱ በጣም ዝቅተኛ ነው። ለዚህ ፊቱን በጣም ሳይጎዳው በጣም ሳያደርቀው ለፊት መታጠቢያ ይሆናል ማለት ነው። እንደዚህ አይነት የፊት ማጽጃዎች በምትጠቀሙበት ጊዜ እላዩ ላይ የተጻፈውን በደንብ አንብቡት። ለደረቅ ቆዳ፣ ለኖርማል ቆዳ የመሳሰለ የሚለውን ነገር በደንብ አድርጋችሁ አንብቡት። እንዲሁም ደግሞ እንደዚህ ኦሪጂናል የሆኑ ፕሮዳክቶችን የፊት ማጽጃዎችን ሴራቪ፣ ሴታፊል የመሳሰሉ የምትፈልጉ ከሆነ የሰለሞን ፋርማሲ ማግኘት ትችላላችሁ። ኦሪጂናል ከካናዳ እና ከአሜሪካ አስመጥተው ይጠብቋቸዋል። አድራሻቸው ሲኤምሲ ሳፋሪ ውልና ማስረጃ ያለበት ወይም ደግሞ ዴቦኔርስ ፒዛ ያለበት ህንፃ ላይ ይገኛሉ። ዶክተር ሶፎንያስ ኤርምያስ ነኝ። አመሰግናለሁ።